እግዚአብሔር ድንቅ ነው። እግዚአብሔር ድንቅ ነው። እግዚአብሔር ድንቅ ነው። ሙሴ የእግዚአብሔር ድንቅነት በደንብ የገባው ሰው ነው። ሙሴ 3 ችግሮች በጉዞ ውስጥ ገጥመውታል። የመጀመሪያው ችግር እስራኤላውያን ራሳቸው ናቸው። በጣም ይወቅሱት፣ በጣም ይሰድቡት፣ በጣም ያንጓጥጡት ነበር። ሁለተኛው ከፊቱ ትልቅ ባህር አለ፣ ያስጋው ነበረ ባህሩ ሙሴ። ሶስተኛው አባራሪው ግብፃውያን በጣም የሚፈልጉት ሙሴን ነው። ምክንያቱም አሳምጾ ህዝቡን አስወጥቷል ብለው ስለሚያስቡ ሙሴን በጣም ይፈልጉታል። ሙሴ በእነዚህ 3 ቤዚክ መሰረታዊ ችግሮች የተጨነቀ ሰው ነበር። ይሄ ጭንቅ በእጁ እያለ፣ ይሄ መከራ በእጁ እያለ፣ እነዚህ ስጋቶች በእጁ እያሉ ሙሴ እስራኤላውያንን ሰበሰበ። ይገርማል ሙሴ፣ ይደንቃል ሙሴ። በችግር ውስጥ ሆኖ ድል ማውጣት፣ በችግር ውስጥ ሆኖ አሻጋሪ ቃል ማውጣት የአንድ መሪ ትልቅ መመዘኛና ብቃት ነው። እንዲህ አለ ሙሴ፣ እናንተ እስራኤላውያን አትፍሩ፣ አትደንግጡ። አሁን የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውም። የሚገርም ቃል ነው። ሙሴ እንዲህ ሲል የታጠቀው መሳሪያ፣ ያዘመተው ጦር ወይም እየመጣለት ያለ ሰራዊት የለም። እግዚአብሔር ነው ሰራዊቱ። የእግዚአብሔር ሰራዊት እንደሚከበው፣ እግዚአብሔር እንደሚያስመልጠው፣ እግዚአብሔር እንደሚያሻግረው ሙሴ ጠንቅቆ ያውቅ ነበር። ስለዚህ ነው ሙሴ እናንተ እስራኤላውያን አሁን የምታዩቸውን ግብፃውያን ለዘላለም አታዩቸውም የሚል የድል ቃል ተናገረ። እግዚአብሔር ከአፉ ቃል ሰራ። እግዚአብሔር ከሙሴ ቃል አፍ ጋር ሰራ። እንዲህ አለ፣ አሁን የምታዩቸውን ግብፃውያን ለዘላለም አታዩቸው። እንዲህም ሆነ። ሙሴን በትርህን በባህሩ ላይ ጣል አለው። ሙሴ በትሩን ጣለ። ባህሩ ለ2 ተከፈለ። ሚገርም ነው ባህር የከፈለ አምላክ። ሚገርም ነው ያንተንና የኔን ችግር ሊከፍል አይደለም ከስሩ ሊያጠፋ ብቃት ያለው አምላክ እግዚአብሔር አምላክ። ሚገርም ነው። እግዚአብሔር አምላክ ባህር ከፍሎ አሻገራቸው። ባህር ከፍሎ ማሻገሩ አይደለም የሚገርመው፣ ተሻጋሪውን አሻግሮ መሻገር የማይገባውን ገጥሞ አሰጠማቸው። ግብፃውያን ሰጠሙ፣ እስራኤላውያን ተሻገሩ። ይሄ ነበር የሙሴ እምነት። ይሄ ነበር የሙሴ እምነት። ወገኖች አሁንም እንደ ሙሴ በእግዚአብሔር እንታመን። ወገኖቼ ልባችን በእግዚአብሔር ይረፍ። ወገኖቼ እግዚአብሔር በጣም ታላቅ አምላክ ነው። ወገኖቼ እግዚአብሔር ኤልሻዳይ ነው። ስለዚህ እናንተ ታላላቅ፣ እናንተ ልጆች፣ እናንተ ወጣቶች ላቫክስ ክራዲያቫ ካዲ ቦቴ ደበረሞንዶ